ሰላም ውድ የቻናል ቤተሰቦች እንዴት ናችሁ? ዛሬም ተመልሻለሁ ማለት ነው። እንግዲህ እንደምትመለከቱት ዛሬ ደግሞ እነዚህን የእንግሊዝኛ ፊደሎች አንድ ባንድ እያነበብን እና እየጻፍን እስከ መጨረሻው እናያቸዋለን ማለት ነው። ተከታተሉኝ። እንደተለመደው ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በኦንላይን መማር ለምትፈልጉ ከስር ባለው በኢሞ በዋትስአፕ በቴሌግራም ደውላችሁ አናግሩ ማለት ነው። ከየትም ሀገር ሆናችሁ በኦንላይን መማር ትችላላችሁ ማለት ነው። እሺ እንግዲህ እንደምትመለከቱት ዛሬ እነዚህን እያነበብን አንድ ባንድ እስከ መጨረሻቸው እናያቸዋለን ማለት ነው። ተከታተሉኝ፣ እንጀምራለን። እሺ እንግዲህ እንደምትመለከቱት እዚህ ጋር በሀ የተሰሩ ቃላቶች ማለት ይሄኛው ፊደሎች ማለት ነው። እነዚህን እያነበብን እስከ መጨረሻው እናያቸዋለን ማለት ነው። ተከታተሉኝ። አሁን ቀጥታ እንጀምራለን። አንድ ባንድ እናነባቸዋለን ማለት ነው። እንግዲህ እዚህ ጋር ከመጀመሪያው ከሀ እንጀምራለን ማለት ነው። የሀ ፊደልን የምንጠቀመው ኤችን እንደ ሀ የምንጠቀማት ማለት ነው። እዚህ ጋር ኤችን እንደ ሀ ተጠቅመን አጠቃላይ እስከታች እስከ መጨረሻቸው እናነባቸዋለን ማለት ነው። አሁን እንጀምር። እሺ እንግዲህ እንደምትመለከቱት እዚህ ጋር የኤችን እንደ ሀ ተጠቅመን ነው የምናነባ ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ እንደዚህ ብለን እናነባቸዋለን ማለት ነው። እሺ ከዛ ቀጥለን ደግሞ ለ ሉ ሊ ላ ሌ ል ላ እንደዚህ ብለን እናነባቸዋለን ማለት ነው። እሺ ከዛ ቀጥሎ መ ሙ ሚ ማ ሜ ም ሞ በዚህ መልኩ እናነባቸዋለን። ከዛ ቀጥሎ ደግሞ ሰ ሱ ሲ ሳ ሴ ስ ሶ እንደዚህ አድርገን በቀላሉ ማንበብ እንችላለን ማለት ነው። እነዚህ ይሄን ይመስላሉ ማለት ነው። እሺ ቀጥለን ደግሞ እዚህ ጋር ረ ሩ ሪ ራ ሬ ር ሮ እንደዚህ ብለን በቀላሉ እናነባቸዋለን። እንዲሁም በዚህ መልኩ እንጽፋቸዋለን ማለት ነው። እሺ ከዛ ቀጥሎ ደግሞ ሸ ብለን እናነባታለን። እንግዲህ ይሄን የሸ ፊደል ኤስ ኤች በአንድ ላይ እንደ ሸ እናነባዋለን ማለት ነው። እነዚህ ሁለቱ ኮንሶናንት ሌተሮች በአንድ ላይ ሲመጡ ኤስ እና ኤች ማለት ነው እንደ ሸ እናነባቸዋለን። ሸ ሹ ሺ ሻ ሼ ሽ ሾ እንደዚህ ብለን ነው የምናነባቸው ማለት ነው። እሺ ከዛ ቀጥሎ ደግሞ ከዚህ ጋር የቀ ፊደሎች ናቸው ማለት ነው። እነዚህ ቀ ቁ ቂ ቃ ቄ ቅ ቆ እንደዚህ ብለን እናነባቸዋለን። እሺ ቀጥሎ ደግሞ በ ቡ ቢ ባ ቤ ብ ቦ እንደዚህ ብለን በቀላሉ እናነባቸዋለን። ክሽ ከዛ ቀጥልን ደግሞ እዚህ ጋር ተ ቱ ቲ ታ ቴ ት ቶ እንደዚህ ብለን በቀላሉ ማንበብ እንችላለን ማለት ነው። እሺ ከዛ ቀጥሎ ደግሞ እዚህ ጋር ሲኤች ወይም እነዚህ ሲ እና ኤችን እንደ ቸ እናነባለን። ቸ ቹ ቺ ቻ ቼ ች ቾ እንደዚህ ብለን በቀላሉ እናነባቸዋለን እንጽፋቸዋለን ማለት ነው። እሺ ከዛ ቀጥሎ ደግሞ ነ ኑ ኒ ና ኔ ን ኖ እንደዚህ ብለን ሰባቱን ድምፅ በዚህ መልኩ እናነባዋለን ማለት ነው።
እሺ ከዛ ቀጥሎ ደግሞ እዚህ ጋር ጂኤን በአንድ ላይ ሲመጡ እንደኘ እናነባዋለን ማለት ነው። ይሄ እኘ ብለን እናነባዋለን። እኘ፣ እኙ፣ እኚ፣ እኛ፣ እኘ፣ እኚ፣ እኛ እንደዚህ ብለን በቀላሉ እናነባቸዋለን ማለት ነው። እሺ ከዛ ቀጥለን ደግሞ ከዚህ ጋር ማለት ነው ከ፣ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ። እሺ በዚህ መልኩ እናነባቸዋለን። እንግዲህ ይሄ የከ ፊደል ነው። ከላይ እንደ ቃ አንብበነው ነበር። ነገር ግን ሁለቱንም መጠቀም ስለሚቻል ይሄንም ከ ብለን እናነባዋለን ማለት ነው። እሺ ቀጥሎ ደግሞ እዚህ ጋር ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ እንደዚህ ብለን እናነባዋለን ማለት ነው። በዚህ መልኩ በቀላሉ ማንበብ ይቻላል ማለት ነው። እነዚህን ይሄን ይመስላሉ። ቀጥሎ ደግሞ ወ። እሺ እንግዲህ ይሄን የወ ፊደል እናነበው ማለት ነው። ወ፣ ው፣ ዊ፣ ዋ፣ ዌ፣ ው፣ ወ እንደዚህ ብለን እናነባዋለን። ከዛ ቀጥሎ ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ እንደዚህ ብለን ነው የምናነባቸው ማለት ነው። ይህን ይመስላሉ። እሺ ከዛ በመቀጠል የ፣ ዩ፣ ይ፣ ያ፣ የ፣ ይ፣ ዮ እንደዚህ ብለን እናነባቸዋለን። እነዚህ የየፊደሎች ናቸው ማለት ነው። ሰባቱን ድምፅ በዚህ መልኩ እናስቀምጠዋለን እናነባለን ማለት ነው። ከዛ ቀጥሎ ደግሞ ቀጥሎ የምናገኛቸው የደ ፊደል ይህን ይመስላሉ ማለት ነው። ደ፣ ዱ፣ ዲ፣ ዳ፣ ዴ፣ ድ፣ ዶ በዚህ መልኩ እናነባቸዋለን። እሺ ከዛ ቀጥሎ ደግሞ ከዚህ ጋር ጀ፣ ጁ፣ ጂ፣ ጃ፣ ጄ፣ ጅ፣ ጆ። እሺ ከዛ ገ፣ ጉ፣ ጊ፣ ጋ፣ ጌ፣ ግ፣ ጎ። እሺ እዚህ ጋር ጠ፣ ጡ፣ ጢ፣ ጣ፣ ጤ፣ ጥ፣ ጦ። እሺ ቀጥሎ ጨ፣ ጩ፣ ጪ፣ ጫ፣ ጬ፣ ጭ፣ ጮ። እሺ ከዛ ጠ፣ ปู፣ ጲ፣ ጳ፣ ጴ፣ ጵ፣ ጶ እንደዚህ ብለን እናነባቸዋለን። እንግዲህ ይሄን ይመስላሉ ማለት ነው። የጰ ፊደሎች ይሄን ይመስላሉ። በዚህ መልኩ ማንበብ እንዲሁም መጻፍ እንችላለን ማለት ነው። እሺ ቀጥሎ ደግሞ እዚህ ጋር ጸ፣ ጸ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጾ እንደዚህ አድርገን በቀላሉ እናነባቸዋለን ማለት ነው። እሺ ከዛ ቀጥለን ደግሞ ከዚህ ጋር ማለት ነው ፈ፣ ፉ፣ ፊ፣ ፋ፣ ፌ፣ ፍ፣ ፎ፣ ፐ፣ ፑ፣ ፒ፣ ፓ፣ ፔ፣ ፕ፣ ፖ፣ ቨ፣ ቡ፣ ቪ፣ ቫ፣ ቬ፣ ቭ፣ ቮ እንደዚህ ብለን እናነባቸዋለን። እንግዲህ ይሄን ይመስላሉ ማለት ነው የእንግሊዝኛ ፊደሎች። አጠቃላይ እነዚህን ካነበብን እነዚህን በትክክል ከያዝን ማለት ነው ማንኛውም ጽሑፍ ማንኛውም አረፍተ ነገር መጻፍ እንዲሁም ማንበብ በቀላሉ እንችላለን ማለት ነው። ይሄን ይመስላሉ ለዛሬ በዚህ በቃል። በቀጣይ ቪዲዮ ደግሞ ቃላቶችን እየሰራን የምናይ ይሆናል ማለት ነው።